ዓለም በኒውክለር አፋፍ የዘጠኙ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝር ይፋ ሆኗል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረትና የሀገራት ወታደራዊ ሽኩቻ እየተባባሰ በመጣበት በዚህ ወቅት የኒውክለር ጦር መሳሪያ የታጠቁ ሀገራት ቁጥርና የያዙት የጦር መሳሪያ መጠን የዓለም አቀፍ የማህበረሰብ ዋነኛ ስጋት ምንጭ ሆኖ ቀጥሏል። እንደ ፌዴሬሽን ኦፍ አሜሪካን ሳይንቲስት እና መሰል የጥናት ተቋማት እንደ አውሮፓውያን አቆጣጠር የ2026 መጀመሪያውን መረጃ መሰረት በማድረግ ይፋ ባደረጉት ሪፖርት መሰረት በአሁኑ ወቅት በዓለም ላይ 9 ሀገራት ብቻም የኒውክለር ጦር መሳሪያ ባለቤት መሆናቸው ተረጋግጧል። በዚህ ዝርዝር ውስጥ ሩሲያ በ5449 የኒውክለር አረሮች ቀዳሚነትን ያዘች ሲሆን አሜሪካ በ5277 ክምችት በቅርብ ርቀት ትከተላለች። እነዚህ ሁለት ልዕለ ኃያላት ብቻ የዓለማችንን 90% የኒውክለር ኃይል የተቆጣጠሩ ሲሆን የቆዩ መሳሪያዎቻቸውን በአዳዲስ የመተካትና የማዘመን ስራ ላይ በስፋት ተሰማርተው ይገኛሉ። ቻይና በበኩሏ ክምችቷን